ልቤ መልቲሚዲያና ፕሮዳክሽን መርከሜን አውቀሽ ብቅት ያለሽ ነገርኩ እኮ ዳንዬ፣ እኛ ያለን አንተ ሩም የምትይዝበት ምክንያት አልገባኝም። ቆይ ግን እነማሚ ቢኖሩ እንደዚህ ታደርግ ነበር? አልተረዳሽኝም። እኔ አብሬያችሁ በሆነ እኮ ደስ ይለኛል፣ ግን ፍቅረኛዬ ኮንፈርት ካልተሰማት ብዬ ነው። ለምን አይሰማትም? አብረን ልትኖር አይደል እንዴ? ነው ወይስ እንዳትቸገሩ ብለህ ነው? ይኸውልህ የእነማሚ ቤት ባዶ ነው። ስለዚህ እሱ ጽድት አደርገዋለሁ ከአዲሷ ፍቅረኛ ጋር በዚህ ትልቅ ቤት ባኙበት። ወይ አንቺ ይኸውልሽ፣ ለማንኛውም አዲሷ ፍቅረኛ ከሐዋሳ ነው የምትመጣው። ስለዚህ ስልኳን እልክልሻለሁ፣ ቀድመሽ ተቀበያትና አብራችሁ ኤርፖርት ጠብቁኝ። ችግር የለውም ወንድሜ፣ ተንከባክቤ ነው የምጠብቅህ። በአካል እስከማገኛት እንዴት እንደቸኮልኩ አትጠይቂኝ። ኧረ እባክህ፣ ስትመጣማ እኛን ከነመፈጠራችን ነው የምትረሳን። ወሬኛ፣ እናንተም የት ትሄዱብኛላችሁ? ለማንኛውም በቃ ትራንዚት አድርጌ ነው የምመጣው። ፍላይቴ ደርሷል። እሺ እሺ በቃ ወንድሜ፣ ሰላም ግባቸው። ቆይ አንተ ልጅ ምን ባደርግ ነው የሚሻለው? የውጭው አልበቃ ብሎ ጭራሽ ቤት ውስጥ ማጨስ ጀመርክ። ቆይ ህይወትን አትፈልገው? አሁንማ ጭራሽ ባሰብህ። ትርጉም ከሌለው ህይወት ትርጉም ያለው ሞት አይሻልም? አንተ እንደፈለክ መሆን ትችላለህ። እንደፍጠርጠረ እኔ የምልህ ወንድም ዛሬ ይገባል። ደስ ይላል። እንዴ አልሰማኝም ወይስ አልገባህም? ወንድምህ ከአሜሪካን ይገባል እኮ ነው ያልኩህ። አልሰማሽኝም? ደስ ይላል አልኩሽ እኮ። ይኸውልህ አቤል፣ እንግዳ ይዞ ነው የሚመጣው። ለእሱ ያለንን ክብር የምናሳይበት ጊዜ አሁን ነው። የምን ክብር ደግሞ? የምን እንግዳ ነው? ቆይ አንተ ግን እስከ መቼ ድረስ ሰው ጠልተህ ትችላለህ? ይኸውልህ ዳኒና ፍቅረኛው ለጥቂት ጊዜ እዚህ እንዲቆዩ ወስኛለሁ። ይሄን ሱስህን ወይ ውጭ ጨርሰህ ትገባለህ ወይ ደግሞ ከነጭራሹ ታቆማለህ። ከጮኛው ጋር ከሆነ ሆቴል አይሻለው? ይኸውልህ እንግዲህ ነገርኩ፣ አታድርቀኝ። ሹጣ ብዬ የምንቀሳቀስበትን የተወሰነች ሳንቲም ካለሽ ያልኩን የምታደርግ ብቻ ከሆነ ነው። ግን እሺ ውጭ ጨርሳለሁ።
አዩን ይሄ ጨዋታሽ ነበር ይናፈቀኝ። ኧረ እባክህ ጨዋታዬ ብቻ ይናፈቀኝ ሙያዬ ሳልናፈቀ በሚገባ እንጂ በተለይ ጧት ብትሰሪልኝ ፍርፍር ኦ ማይ ጋድ እስካሁን አይኔ ላይ ነው። ዮዲ እንዴት ያለሽ ባለሙያ መሰለችሽ ማለት ታስታውቃለች። አመሰግናለሁ የኔ ቆንጆ። እና ምን ይምል እንዴት ነው ከተማዋ እንዴት አያት ወንድም? እስኪ በደንብ አያታለሁ። እንግዲህ ከተማዋን ደግሞ ብዙ አመት ሆነ እንዴ ከወጣ? ኦልሞስት አንድ 10 አመት ምናምን ሆኖኛል ከወጣሁ። በጣም ቆይተሃል። እንዴት አደረገ ታዲያ የሀገር ፍቅር? የሀገር ፍቅርማ በጣም ከባድ ነው። ምንም አይናፍቅ ነገር አለ? ቤተሰብ ጓደኞች ሁሉ ነገር ነው የሚናፍቀው። ያቺ ቋቋቴ አማሮጊት እኮ ነች ያስጠቆረች ለዛፖቹ እንጂ ማነሱ ጭራሽ አልባነኑም ነበር። እና ዛፖቹ ምን አልሻቸው? አይኔን ግንባር አድርገው ብዬ ነው የሸመጠጥኩት። በዛ ላይ ተቀቡም አልነበረም። እቃውን ወንዙ ጋር ነበር ሻጋ ያደረኩት። ኧረ እንኳንስ በዛ ተፋታችሁ። እጅ ከፉ ብትያዝ ኖር ያለምን ማንኩር ሸቤት ማቅረብ ትቀልዳለህ እንዴ? ምን አላችሁ? ምን ሆናል? ከመጣን ጀምሮ እኮ ፊት ልክ አይደለም። በሰላም ትልቁ ወንድሜ ዛሬ ነው ከአሜሪካ የሚገባው እና ቤንጃሚን ሲመጣ እንደዚህ ነው እንደምትቀበል? የሱ ቤንጃሚን በአፍንጫ ይወጣል። አንተ ደግሞ የአቤልን ጸባይ እያወቅህ ስለ ወንድም ሲወራ እኮ ይደብረዋል። ፍቱ ወሬ ቀይሩ። ቀን ነበር ለአመታት ስጠብቃት ታኔ አታሽኮርመኛ። የሆነች በጣም ትለያለሽ። ቃል ደከመ። አንቺን ካገኘሁ ጀምሮ ድካም ይመስል ዳኒ እራት ደርሷል። ፊቱ ስለማይፈታ ምን ያስቃችሁ? ኧረ ባንተ አይደለም ሙድ እያያዛችሁ ነው። ባንተ አይደለም አልና የራሳችሁ ጉዳይ። ወዴት ነው? ግን በጣም ይገርማል። ዳንዬ እኮ እጮኛ እንዳለው ራሱ የነገረኝ በቅርቡ ነው። አይደለ? ያው ስራ ስለሚበዛበት ለዛ ነው። የሚገርምሽ ነገር ለእኔ ራሱ አንዳንዴ ሳይደውልኝ ሳምንት ምናምን ይቆያል። ያው ስራ ይበዛበታል እያልኩኝ እኔ እረዳዋለሁ። እኔ የምልሽ እንዴት ተተዋወቃችሁ ግን? ማለቴ አንቺ ያለሽው ሀገር ውስጥ እሱ ደግሞ ያለው አሜሪካ። ዳኒ ጋር የተዋወቅነው ቲክቶክ ላይ ነው። የዩኒቨርሲቲ ተማሪ ያለው ድንገት እናቴ ታመመችና ብዙ ገንዘብ ተጠየቅን። ከዛ ያለኝ አማራጭ የቲክቶክ ተከታዮችን እንዲያሰባስቡልኝ መጠየቅ ነበረ። ያው እግዚአብሔር ፈቀደውና ገንዘቡም ተሰበሰበ፣ እናቴም ታከመች። የሚገርምሽ ነገር አብዛኛውን ገንዘብ ጊፍት ሲሰጠኝ የነበረው ዳኒ ነበረ። ከዛ በኋላማ ያው በኢንቦክስ ማውራት ጀመርን። ይገርማል ግን የሰው መገናኛው። እንዴት ነው ታዲያ?
ቤታችንን እንዴት አየሽ? በጣም ነው የሚያምረው። ቤተሰቦቻችን ጠንካራ ነጋዴዎች ነበሩ። አጎቴ እኔን ወደ አሜሪካ ከመውሰዱ በፊት እዚህ ያለው እኔም እነሱን በስራ አግዛቸው ነበር። እኔ ወደ አሜሪካ በሄድኩበት የመጀመሪያ ዓመት ነበር አባቴ ህይወቱን ያጣው። ማሚም ያው የአባቴ ሐዘን በጣም ስለጎዳት በዛ ላይ የነበሩባት ህመሞች ተደራርቦባት ከጥቂት ዓመታት በፊት ነበር የሷም ህይወት ያለው። በጣም ይቅርታ የኔ ፍቅር፣ የማይሆን ስሜት ውስጥ አስገባው አይደል? በጣም ይቅርታ። ዳንዬ፣ በነገራችን ላይ በጣም ቆንጆ ምራት ነው ያመጣልን። እማዬና አባዬ ባዩ ምን ያህል እንደሚደሰቱ። ያ ሁሉም ነገር በጊዜው አይደለም የሚሆነው። እሱስ ልክ ነሽ። ቆይ ግን አንቺ እንዴት አላገባሽም? በየት በኩል ማለቴ እንዴት? ታላቁ ዳንዬ ሳያገባ እኔ እንዴት አገባለሁ? አሁንማ ነፃ ነኝ። እንግዲህ በፈለግኩ ሰዓት አገባለሁ። ወሬኛ። አሁን ማንን ክፉ ለማስባል ነው? ታዲያ እስከ ዛሬ ድረስ እንዳታገቢ ማን ከለከለሽ? ይኸውልሽ ሰዓቱን አይተሽዋል? አቤል እኮ እስካሁን አልገባም ነው ወይስ ዛሬ መምጣቴን አልነገርሽውም? አረ ያውቃል። የሱን ነገር እስቶ ግራ ግብት ነው ያለኝ። ትምህርቱን ካቋረጠ በኋላ በተለይ ደግሞ ካልባል ልጆች ጋር መዋል ከጀመረ ጀምሮ እንደ ታላቅ እህቱ እኮ ትዕዛዜን አያከብርም። የእናትና የአባታችን አደራ እንጂ የእሱ ነገር እንደሆነ ትክት ብሎኛል። መቼም አሁን ነፍስ አውቋል። የሚጠቅመውንና የሚጎዳውን ነገር በደንብ ጠንቅቆ ያውቃል። ለማንኛውም አሁን አንቺ አትጨነቂ። እኔ መጥቻለሁ። የሆነ መፍትሄ እንፈልጋለን። መጸዳጃ ቤት ፈልጊ። እንዴ የኔ ደም መሸማቀቅ ነው። አትፍሪ፣ እንደ ቤትሽ ደግሞ ከዳንዬ ጋር ልትኖሩበት አይደል እንዴ? ይኸውልሽ እዛ ጋር ያለው አይሰራም። ይጠራል ግን አያነሳም። እስኪ ደግመሽ ደውይለት። መጣ መሰለኝ። አቤሉ 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 ሰላም በለው እንጂ ምን ተገትረህ ታየዋለህ? ና አንቺ ቀፈኝ። ምነው አላፈኩም እንዴ? እንዴት ነህ በእናትህ? እንኳን ደህና መጣ። በጣም ናፍቀኝ ነበር። ደግሞ ደጋግሜ ስደውልልህ ስልክ አታነሳም። ብዙ ጊዜ ስልኬ ሳይለንት ላይ ስለሚሆን አላየሁትም። አይ ቢሆንም ለምን ጉዳይ እንደፈለግኩ እንኳን ሳታውቅ ደጋግሜ ስደውልልህ አለማንሳት ልክ አይደለም። ደግሞ በጣም ተቋቁረሃል። ከዩኒቨርሲቲ መባረርህን ሰምቻለሁ። ግን ያው ስደውልልህ ብታነሳ ተመካክረን አንድ ነገር ማድረግ እንችል ነበር። አስበዋል አቤል? ትምህርትህን ባታቋርጥ ዘንድሮ ተመራቂ ነበር። የኔ ውድ ታናሽ ወንድም ይሄ አቤል መጥቷል። አቤሉ ተዋውቃት፣ እጮኛዬ ነች። እጮኛዬ ነች። አቤል ታናሽ ወንድም መጥቷል።
አቤል ቆመህ ታይኛለህ እንዴ? ማሪ ማሪ ኧረ ተውልኝ ዋውስቲ ማሪ 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 ኧረ ተነሽ ኧረ ተደውልኝ ማሪ አምቡላንስ ኧረ ደውሉልኝ ቶሎ በሉ ማሪ 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 እባክሽ የኔ ማር አታስጨንቂን። እሺ በይንና ወደ ሆስፒታል እንሂድ። ታኒ ፕሊስ አትጨነቁ። በቃ እናንተን ያው ደህና ነኝ። ለእናንተ አዲስ ስለሆነባችሁ ነው እንጂ አልፎ አልፎ እንደዚህ ይገጥመኛል። እሺ አሁን ምን እናደርግልሽ? ምንም ማረፍ ነው የምፈልገው። ሳርፍበት በእንቅልፍ ይለቀኛል። ከመንገድ ስለመጣሽ ደክሟት ሊሆን ይችላል። አዎ ሙቀትም ስለነበረው ለዛ ነው። ሙቀት አልችልም። ኃይለኛ ማይግሬን አለብኝ። እናንተ እንዳላስጨነቃችሁ ብዬ ነው እንጂ ራስ ምታቱ ከጀመረ ትንሽ ቆይቶ ነበር። ግን እኮ በተደጋጋሚ የሚያምሽ ከሆነ እኮ ሐኪም ቤት ግዴታ ቼክ መደረግ አለብሽ። አዎ እንደዛ ነው የሚሻለው። ሐኪም ቤት ሆስፒታል በጣም ነው የምፈራው። የበለጠ ነው የሚያመኝ፣ ይጨንቀኛል። ሳርፍበት ይለቀኛል። በቃ ዳኒ እሺ በቃ ተኝ። አንተ ልጅ በቃ ጤናህን አጣ ማለት ነው። ቆይ ምን አለበት ዛሬ እንኳን ቢቀርብህ? ወንድሜ ይሄን ጉድህን ቢያይ ምን ያህል እንደሚበሳጭብህ አስበዋል? በዚህ ሰዓት ስለማንም ማሰብ አልፈልግም። ኧረ እባክህ እንዴት ነው የምትናገረው? እባክህ እንዴት ተዘብዝፈህ የምትለው በማን ብር መሰለህ? የኔ ብር እንደሆነ ከወራስ ቤዛ እንኳን አያልፍም። ቆይ እኔ የምልህ እንደው እሱን ባታከብር እንግዳዋን እንኳን አታከብር? እንግዳ ቆይ ስለ ቤተሰባችን ክብር እንኳን አትጨነቅ? ይሄን ጉድህን ቢያዩ ቤተሰቦቻችን ምን ያህል እንደሚያዝኑብህ እንኳን አታስብ? ለነገሩ አንተ ምን ታደርግ? እነዛ ዘልዛላ ጓደኞች ናቸው። ጓደኞቼን አትናገሪያቸው። ቢያንስ እነሱ ስሜቴን ይረዱልኛል። እሺ በውድቅት ሌሊት አንጨቃጨቅ። ያስከውን ጣልና እንግባ። አልገባ። ኧረ ቀስ በል ግቢ እራስሽ። ምን ሆነክ ነው? ወንድምህ እኮ ቢያይ በመምጣት የደበረው እኮ ነው የሚመስለው። ቆይ ግን ወንድሜ እኔ እንኳን አላሳዝነ እንደዚህ ስንገላታ እንኳን አልታየ።
አዎ ነቃው። ምን ነው ደህና አይደለም? አይ ማታ አሞሽ ስለነበር ካጠገቤ ሳጣሽ ትሄድሽ ብዬ ነው። አታስብ፣ እኔ ሁል ጊዜም ካጠገብህ ነኝ። ምን ያህል እንደማፈቅርሽ አታውቂም። ለዛም ነው እዛ ብዙ ነገር እንደሚበላሽብኝ ያወቅኩ ሀገር አቋርጬ ላገባሽ የመጣሁት። አውቃለሁ ዳኒ፣ ከስልክ በዘለለ ሌላ ነገር ይኖርናል ብዬ አስቤ አላውቅም ነበር። አንተ ግን ከዛ እዚህ ድረስ መጥተህ ፍቅርህን አሳይተኛል። ታዲያ ይህን ፍቅር እንዴት አድርጌ ነው የምገፋው? አሁን እንዴት ነሽ? በደንብ ተሽሎሻል አይደል? አዎ፣ መድኃኒቴ እኮ እዚህ ፊት ለፊት ነው ያለው። ዳኒ፣ የወዲትን ከምናስቸግራት ለምን ሆቴል ይዘን አናርፍ? ወይኔ ማር፣ የወዲዬ በጣም ነው የሚከፋት። በዛ ላይ ደግሞ አቤል አሁን ካለበት ነገር እንዲወጣ የግድ አጠገቡ መሆን አለብኝ። ምን ነው ማሪ፣ ቀር ያለሽ ነገር አለ እንዴ? አረ በፍጹም ምንም ነገር የለም። ማን ነው? እኔ ነኝ ወንድሜ። አልተነሳችሁም እንዴ? ተነስተናል። ኑ በቃ ቁርስ ደርሷል። እሺ ሻወር ወስጄ እመጣለሁ። እሺ ወንድሜ ኑ። በቃ ብሉ እንጂ እንዴ! ምን ይጨመራል? ጣፍጣችሁም? ይሄ ፍርፍርሽ ነበር ይናፈቀኝ። እጅሽ ይባረክ። በእውነት የማሚን እጅ ነው ያስታወሽ። ግድ ነው። ዳኒ ራሱ እንቁላል ሲቀቅል አትጠይቂኝ እንዴት ጎበዝ እንደሆነ። አሽሙር መሆኑ ነው። መልክ ስጠኝ እንጂ ሙያ ከጎረቤት እማራለሁ ይባላል። እኔ የምለው አቤል ለምንድን ነው ቁርስ አብሮን ያልበላው? ነው ወይስ እስካሁን አልተነሳም? እኔ እንጃ፣ የት እንደሄደ አላውቅም። እኔ ሳልነቃ ነው በጠዋቱ የወጣው። ወይ አቤል፣ በቃ እንደዚህ አይነት ልጅ ሆነ ማለት ነው። የሆነ መፍትሄማ መፈለግ አለብን። እኔ ወይ ራሱ እንዳያጠፋ ወይ እንዳያብድ በማሰብ ይኸው ሰቀቀኑ ሊገለኝ ነው። ቆይ ምክንያቱ ግን ምንድን ነው? እንደዛ ተጫዋች የነበረው ልጅ እኮ ነው ዩኒቨርሲቲ ከገባ በኋላ እንደዚህ ሆነው። ሰው ማማከርም አይፈልግም፣ ለእኔም አይነግረኝም። ሳይካትሪስት እንዳየው አደርጋለሁ። አይሻልም ማለት? አዎ፣ የሆነ ነገር እናደርጋለን። የሆነ ያልተረጋጋ መንፈስ እንዳለበት ያስታውቃል። ሐዋሳ ከመሄዳችን በፊት የሆነ ነገር እናደርጋለን። ሐዋሳ ትሄዳላችሁ እንዴ? አዎ እንሄዳለን። ከሽምግልናው በፊት የማሪ እናት ሊተዋወቁኝ ይፈልጋሉ። አዎ፣ እናቴ ልታየው እንዴት እንደጓጓች። በጣም ይቅርታ እንግዲህ በቃ ቢሮ መሄድ አለብኝ። እረፍት አድርጉ። ሰሞኑን ደግሞ ከተማን ታያታላችሁ። አሁን ተረዳሁት ጥቅምሽን ገና ወኩት ማሪኝማ ቤቴ አትረጋጊ። አንቺ እኮ ምን አይነት ልዩና ውብ የሆንሽ ሴት እንደሆንሽ አልገባሽም። ምን አይነት መታደል ነው። ተው ዳኒ፣ ይሄን ያክል አንተ እንደምታካብድላት አይነት ሴት እንኳን አይደለም። አረ እንደውም እኔ ከምልሽ አይነት በላይ የሆንሽ ሴት ነሽ። ቆይ ግን እኔም በአካል ስታገኝኝ እንደጠበቅሽኝ አይነት ሰው ነው? እንደውም ከጠበቅኩ በላይ ደግና መልከ መልካም ወንድ ነው።
ሁል ጊዜ የማስበው ባሌ በሆነ ብዬ የምመኘው አይነት ወንድ ነው። የኔ ማር በዚህ ዘመን እንደ አንቺ አይነት ሴት ማግኘት በጣም መታደል ነው። የእውነት በጣም እድለኛ ነኝ። አንቺ እኮ በቃ ምን ብዬ ልግለጽሽ? ፍቅር የሆነች ሴት እኮ ነሽ ዳኒ። እኔም በጣም እድለኛ ነኝ አንተን የመሰለ ባል ስላገኘሁ። አሁን ጉሮሮ ይደርቋል። እሺ ኋላ አምጣና እንጠጣ። ቆይ እኔ ላምጣልሽ። እንዴ ምን ነው? አሁን እኮ የኔ ቤት ነው። ታዲያ ፈጠን መቆየት አይቻልም። ሁሉንም ስላየሁ ምንም መስማት አልፈልግም። አንተ እንደምታስበው አይደለም። ምንም እንድታስረጅኝ አልፈልግም። ቆይ ለምን ጭራሽ ወንድሜ ነው። ማሬ። አቤት። እዚህ ምን ታደርጊ? አቤሉ አለ እንዴ? የመጣ አልመሰለኝም ነበር። ሱሪህ ምን ተደፍቶብን? ውሃ ተደፍቶብኝ ሱሪ ለመቀየር መጥቼ። አየሁ አባቴ ጊታሩን ድንገት እኮ ሳይዋ ቤልና ለማምዴ ብዬው። ታዲያ ለማምድሻ ምን ችግር አለ? አይደል እንዴ አቤሉ? ማለማመድ የሚጠበቅብኝ አይመስለኝም አይደል? እንዴት? አያይዞ ያስታውቃል ብዬ ነው። ወዴት ነው? እየወጣ ሱሪን ሳቀየር ሁሉም ቆሻሻ ነው። ወይኔ ወንድሜ የሆነ ነገር ሆኖ ነው እንጂ እንደዚህ ስልኩን ዘግቶ አይጠፋም። ቃል እኮ መጥቶ ነበር፣ ግን ያው ሲጠጣ እንደቆየ ያስታውቃል። ደግሞ ሳይቆይ ተመልሶ ወጣ። ቆይ ያመሻል ብለሻል ነበር? የፈለገ ነገር ቢሆንስ እኔ እንደምጨነቅ ስለሚያውቅ ስልኩን አይዘጋም። ደግሞ ለጓደኞቹ ደውዬላቸው ነበር፣ እነሱ ጋር የለም። ስልካቸውንም አጥፍተዋል። ቆይ ስልኩ ማይሰራ ከሆነ እኮ አደጋ ገጥሞት ሊሆን ይችላል። ስለዚህ ለምን ለፖሊስ አናመለክት? ምን ባክሽ፣ እዚህ ሀገር እንደሆነ 24 ሰዓት ካልሞላ አያስተናግዱሽ። ወይኔ ማሚ እያደረኝ በላው። ኧረ እባክሽ ወደ ተረጋጊ እንዴ። በቃ ወይ ካልሆነ እኔ ወጥቼ እፈልገዋለሁ። የት ነው ደግሞ አንተ የምትሄደው? ሰፈሩ እንደ ድሮ ሰላም መሰለ እንዴ? አንተ ደግሞ ሄዳ እኔ ሌላ ጭንቀት ለፍታ። ወይኔ ወንድሜ። እሺ በቃ ተረጋጊ። እስኪ ደግሞ ነግሪለታው ስልኩን። የት ልሂድ? እስኪ ደውይ ወንድሜ። በቃ የሆነ ነገር ሆኗል።
ውሰጂ፣ ያረጋጋሽ። ወንድሜ ወንድሜ ከተማው ሙሉ ስንፈልገው ብለን ቀበሌ 13 ነው እየጨበሰ ያገኛል። ደህና ነህ ግን አይደል ወንድሜ? እሱማ ደህና ነው፣ እኛን እንጂ በልፋት ይልካል ነው። እሱም በጣም ነው የምናመሰግነው። ዲያስፖራው ምስጋና እኮ ኪስ አይገባ። ብር ስጣቸው በቃ። ጓደኛቸው አይደል እንዴ? የምን ገንዘብ ነው? ቃል ገብቼላቸዋለሁ። እንኳን ያው በቃ ዝጉትና ሄዱ። ዳንዬ የሆነ መፍትሄ መፈለግ አለብን። አቤል በዚህ ሁኔታው ከቀጠለ እኔ ጨርቄን ጥዬ ማበዴ ነው። ቆይ ፍላጎቱን በግልጽ አልነገረሽም? እሺ የራሱን ስራ ለመስራት ገንዘብ ነው የሚፈልገው? እኔ እኮ በጣም ግራ ገባኝ። እኔ እስከማውቀው ድረስ አቤል ጎበዝ ተማሪ እንደነበረ ነው። ከዩኒቨርሲቲ ተጫረ እንኳን ስትኝ የቤተሰቦቻችን ሀዘን ስለጎዳው በተለይ የማሚ ሀዘን ጎርቶታል ብዬ ነው ችላ ያልኩት። በፊት እኮ አልፎ አልፎም ቢሆን ያወራኝ ነበር። አሁን ግን ጭራሽ እንኳን ሊያናገረኝ ፈቃደኛ አይደለም። ከዩኒቨርሲቲ ጓደኞቹ እንግዲህ ስለሱ ጠይቄ ለመረዳት ሞከርኩኝ። አብረው ከምትማር ልጅ ጋር ጥልቅ የሆነ ፍቅር ይዞት ነበር አሉ። እና ታዲያ ማፍቀር ምን ችግር አለ? እሱ እዛ ስሜት ላይ እንዳለ እሷ ፍቅሩን ገፍታ ዲያስፖራ ፍቅራ ተወቿል። ዳንዬ ትምህርቱን መከታተል አልቻለም። ይጠጣል፣ ያጨሳል። ነጋ ብር አምጪ ነው፣ ጠባ ብር አምጪ ነው። ትንሽ እንኳን ብር አጥሮኝ ብር ካልሰጡት የቤቱን እቃ በሙሉ ነው የሚሸጠው። ይሁድ ይሄ ሁሉ ነገር እስኪፈጠር ታዲያ ለምን አልነገርሽኝም? ሰው ሀገር ሆነ እንዳትጨነቅ ነው። ደግሞ ዳንዬ የማይን ማስታወሻ ወርቅ ሽጦ ምን? ኖ ኖ ኖ ዮዲ በጣም ትልቅ ጥፋት ነው ያጠፋሽው። እንዴት የሁሉ ነገር ሲፈጠር እኔ ማወቅ የለብኝም? ለማንኛውም ይኸውልሽ ይሄ ሽምግልናው ጊዜ ይለፍና በደንብ ተረጋግተን እንመካከርበታለን። አሁን በቃ አንቺ ተረጋጊ። እኔ እስከዛ ቀስ ብዬ እንደ ወንድም ላናግረው ሞክራለሁ። እንደሱ ይሻላል። አራት ሸማቀቅ ችግር የለውም። አንቺስ? ደግሞ ማታ ሰክረ ነበር የመጣው። ምን አለበት አንዳንዴ ስትወጣ እንኳን አብረን ጠጣ ብትለን። ለእኛም ወጣ ብሎ መዝናናቱ ጥሩ ነው። ይኸውልህ አቤሉ፣ እኛ እኮ በመጠጣት አይደለም የምናዝነው። እኔም ሆነ እህትህ ያንተን ክፉ በጭራሽ አንመኝም። ይኸውልህ ስትወጣ እንኳን ቢያንስ ያለህበትን ቦታ አሳውቀን። ለማንኛውም እኔና እህትህ አሁን ልንወጣ ነው። እኛ እስክንመጣ ድረስ ንጹህ ብቻዋን እንዳትሆን ከቤት እንዳትወጣ። እኛ ስንመጣ ከጓደኞች ጋር ወጣ ብለህ ትዝናናለህ። ብር አያስፈልገኝ። ግዴ ለምን ካተቀበለኝ? ስለማያስፈልገኝ ነው። አመሰግናለሁ። እሺ ንጹህ የሚያስፈልጋት ነገር ካለ ገዛላት። ቻው፣ መልካም ቀን።
ወይ ናትሻ በጣም ጨንቆኝ ነበር። እንኳን አገኘው። ምንም ተፈጠረ? አቤልን ማታገኛችሁት? እሱንማ አገኘ ነው። ኡፍ ተመስገን። ግን ደህና ነው አይደል? አረ ደህና ነው፣ ዝም ብሎ ነው እባክሽ። ጨብሲ ፈረስ። አይዞሽ፣ ምንም አይሆንብሽም እንዳታስቢ። እና ወደ ስራ ነው? ልገባ ነው። አመጡ እንዳየሩ ጸባይ፣ ያው ሁኔታውን አይተን ምናምን። ከመጣችሁ ግን ይዛችሁት ነው እሺ? ኧረ አብሽር፣ ያለሱማ ደስ ብሎሽ እንደማታስተናግጪን ግልጽ እኮ ነው። ይዘን እንመጣለን። አብሽር በይ፣ ቻው። ምን ታረጋለህ? የወንድሜ ሚስት ልንከባከባት እና እሺ ቢሎ ምን ይሰራል? የኔ እንክብካቤ ትንሽ ለየት ይላል እና ልወደድሽው? አቤል ተረጋጋ። የተሳሳተ መንገድ ላይ ነህ። ንጹህ ስምሽና ክብርሽ የማይቀር ምስኪን መሳይ አስመሳይ። ታውቂያለሽ፣ በዚህ መንገድ እንገናኛለን ብዬ አልጠበቅኩም ነበር። ያንቺስ ሲሆን አንቺ ባዳ ነሽ። ያ ወንድሜ የመጀመሪያ ጊዜ የመጣልኝን የአሜሪካን እድልን ቅርጥፍጥፍ አድርጎ በላው። አሁን ደግሞ አንቺን። አቤል እሺ ቆይ ተረጋጋ። እናስረዳ። ምንም እንድታስረጅኝ አልፈልግም። ለማስረዳት ጊዜው ያለፈ አይመስልሽም? እኔማ አግብተሽ ከሀገር ወጥተሻል ብዬ ነበር። ለካ አንቺ ዲያስፖራ ወንድሜ። ይኸውልህ አቤል፣ በሰዓቱ እናቴን ማሳከም ነበረብኝ። በዛው ደግሞ ትምህርቴን አቆምኩ እንጂ አንተን በጣም ነበር እኮ የምወድህ። ነበር አንቺ አስመሳይ። አትወጂኝም፣ ስትጫወችብኝ ነበር። ለዚህ ህይወቴ ዳረግሽኝ አንቺ ነሽ። ፈጣሪ ግን እጄ ላይ አውጥቶ ጣለሽ። ከባድ ዲፕሬሽን ውስጥ ነው ያለው። ስለዚህ እኛ በደንብ ቀርበን ከጎኑ መሆናችንን ማሳየት አለብን። እንዲህ በቀላሉ የሚሳካልን አይመስለኝም። ግድ የለም፣ የቻልነውን እንሞክራለን።
ግን እሱን መቆጣት እንደዚህ አታደርግ ምናምን እያሉ መገደብ ጭራሽ እንዲሸሸን ነው የሚያደርገው። ይኸውልህ አቤል፣ ቆይ ላስረዳ። ቆይ ልንገርህ፣ ስለ እናቴ በደንብ ታውቃለህ። ተምሬ ስራ ይዤ ገንዘብ እስከማገኝ እናቴን ላጣት ነው። ለዛ ነው እየወደድኩ እያፈቀርኩ የተለየው። ዝም በይ፣ እሱ ያንቺ ጉዳይ ነው። እኔስ፣ ፍቅሬስ፣ ትምህርቴስ? እኔ እኮ ከራሴ በላይ ወድሽ ነበር። ይኸውልሽ አንቺን ብዬ ስንከራተት ከዩኒቨርሲቲ እንደተጫርኩ ታውቂያለሽ ወይ? ሻምን አድርጊ ነው የምትለኝ? ይኸውልሽ ወንድሜ ሲያገባሽ ቆሜ ማየት ይችላል። አሁንም እወድሃለሁ የምትይኝ ከሆነ ተያይዘን ከሀገር አቤል የማይመስል ነገር አውራ። እሺ እወድ ነበር፣ ግን አሁን ያ ነገር አልፏል። አሁን ወንድምህን ነው የምወደው። እኔ እሱን ነው ማግባት የምፈልገው። አትዋሺ፣ ዝም በይ። አንቺ ገንዘቡን ብለሽ ነው አይደለም፣ የምሬን ነው። በጣም ነው የምወደው። ስለ እኔና ስለ አንቺ ግንኙነት ቢያውቅ ይታውቂያለሽ ወይ? አታረገውም አቤል፣ አታረገውም። እኔ ብለህ ሳይሆን ለወንድም ስትል አታረገውም። አስቢበት፣ በደንብ አስቢበት። የኔ ህይወት በጣም አንቺ ጥሩ ህይወት አትኖሪም። አስቢበት፣ በደንብ አስቢበት። ጓደኛዬ እንዴት ነሽ? በእናትሽ እኔ በጣም ጨቆኛል። እንዴት ይሄ ነገር እኔ ይፈጠራል ብዬ ላስብ? አስበሽዋል? ዳን ይሄን ነገር ሰማ ማለት እኔ ይሄን ነገር መገመት አልችልም። ማሰብ አልፈልግም። በእናትሽ በቃ ህልሜ ሁሉ ነው የጨነገፈው። ቆይ በቃ ደውልሻለሁ። መጣ መሰለኝ። ደውልሻለሁ። ማሬ ሶሪ፣ በጣም ጥይሽ ጠፋውኛል። ችግር የለውም፣ አታስበል። አቤልስ ይሄ ለአደራ የማይበቃ ልጅ ትቶሽ ወጣ አይደል? አይ አብሮ ሲያጫውተው የሚለው እኮ አሁን ነው ከመሸ የወጣ። እንደዛ ከሆነ እሺ፣ ዋናው አለመደበርሽ ነው። ይሄን ላንቺ ነው ያመጣሁት። ያው እንግዲህ ምርጫ ላይ ብዙም ማለት ነው የምትቀይር ይሆንሻል ብዬ ነው። ሁልጊዜ አይደለ አንዳንድ ቀን ማታ ልቤን ያሰርኩበት ክር ሲፈታ መርከሜን አውቀሽ ብቅት ያለሽ በቃ አትተይኝ ጉዴ መሄጃም የለሽ ሁልጊዜ አይደለም አንዳንድ ቀን ማታ ልቤን አንተ መቼም ቢሆን በሰው አልተካው ክር ሲፈታ ፈጣሪ አይደለም። እዚህ እኮ ነው የምወድሽ። ትምህርታችን እንደጨረስን ወዲያው ነው አይደል የምንገባው? አስቤሽ እንዳይከፋኝ ወድጄሽ ብዙ ለፋው እኔንም ያሳምረኝ ሳቅ ጨዋታ የጠፋው
ጨርሶት ቤቴን ልቤን ቆሳሰለው መዳረሻው ጠፍቶ መንገድ ላይ የቀረው እረሳባት ያልኩት ለካ ውሸት ነው። ምነው አቤላ ደህና አይደለም? ደህና ነኝ። ፕሊስ እባክህ የሆንከውን ነገር ንገረኝ። ወንድምህ እኮ ነኝ። ታውቃለህ ብዙ ነገር አሳልፈናል አይደል? ፍላጎትህን በግልጽ ንገረኝ። ደህና ነኝ። ይሄ በቂ መልስ ነው ካልክሽ። ለማንኛውም አንድ ነገር ልነግርህ ነው የመጣሁት። ከቀናት በኋላ የንጹህን ቤተሰቦች ለመታወቅ ሄዳለሁ። ከዛ በፊት ፕሮሚስ ቀለበት ላደርግላት አስቤያለሁ። እስኪ ያው እንዴት ነው ቀለበት? በጣም አሪፍ። አሁን ደክሞኛል፣ ልተኛ ነው። ካላስቸገርኩ ትወጣለህ? እሺ። ግን እታች እራት እየሰሩ ነው። ለምን መታት ብላ? ይቅርብኝ። እሺ በቃ እረፍት አድርግ። ደህና ነህ? አረ በቃሻል እባክሽ ረፊ ትንሽ። አረ ችግር የለውም። የሴትና የቄስ እንግዳ የለውም ይባል የለ። እሱስ ልክ ነሽ። እኔም የእንግድነት ስሜት እንዲሰማሽ አልፈልግም። እኔ ብልሽ ታዲያ እንዴት ነው ዳኒ? እንዴት አገኘሽው? ያው በስልክ ማውራት በአካል እንደማግኘት አይሆንም ብዬ ነው። እሱማ ልክ ነሽ። ዳኒ በጣም ደግና መልካም ሰው ነው። ያው እኔ ደግሞ ፈጣሪ በጣም ስለሚወደኝ ነው እሱን የሰጠኝ። ዳኒ መልካም ሰው ብቻ አይደለም፣ በቀላሉ ስሜቱ ይጎዳል። ውሸት አይወድም ማለት በቃ ውሸት የሰይጣን ጭፍራ ነው ይላል። ሁሌም ቢሆን ስሜቱን ቀድመሽ ተረጅለት። እሺ እሺ። እናንተ ለሴቶች እዚህ ተደብቃችሁ ደግሞ ምንድን ነው የምታወሩት? ሀገር ውስጥ በሞላ ቆንጆ ይሄን አስቀያሚ እንዴት መረጥሽው እያልኳት ነው። የማፋታት ስራ እየሰራሽ ነው። ለመሆኑ ማን ቢከፍልሽ ነው የሰው ትዳር ለመበተን እንደዚህ የተነሳሽው? አንዱ ቆንጆ ይልቅ እራት እየደረሰ ነው። አቤልን ቀስቅሰው። አይ አሁን እሱ ጋር ነበርኩኝ። ማረፍ ነው የምፈልገው፣ አልበላም ብሏል። እሺ በቃ እንግዲህ ካለ ይልቅ አፍጥኑት እንጂ ወሬ የቆያችሁ በኋላ ለራት የታሰበው ለቁርስ እንዳይሆን። እሺ ምንድን ነው? ምን ሆነሽ ነው? ማለት ዳኒ ቅዠት ሊያስተኛኝ ነው። አይዞሽ በቃ ተረጋጊ። ደግሞ እኔ ባልሽ እያለ የምመፍራት ነው። ዳኒ አንተ እንዳይደብር ብዬ ነው። እኔ እዚህ መቆየት ኮንፈርት እየሰጠኝ አይደለም።
ማሪ ቆይ የደበረሽ ነገር አለ እንዴ? አይደለም እንደዛ አይደለም ዳኒ፣ ግን ገብቶኛል። በቃ ተይው አሁን ተረጋጊና ተኝ። በቃ ነገ እናወራለን። አቤም እንዴ ማሪ እየበላሁ እኮ እንዳኒ። ይኸውልሽ ዮዲ ከዚህ በኋላ ገስት ሃውስ መፈለግ ይኖርብናል። እንዴ ምን ነው? ምን ተፈጠረ? ማሪ ትንሽ አልተመቻትም። ያው እሷ እንደዚህ ነው ብሎ መናገር ትንሽ ስለከበዳት ነው። የአቤል እየሰከረ መግባት ኮንፈርት ነስቷታል። ይኸውልሽ ንጹዬ አቤል እኮ በጣም ምስኪን ልጅ ነው። ደግሞ ድንገት ተነስታችሁ ገስት ሃውስ እና ያስትሉ የሰማ ሰውስ ምን ይላል? አቤልም ቢሆን ደስ የሚለው አይመስለኝም። ደግሞ ትንሽ ቀን አይደል እንዴ የቀራችሁ? በእናትሽ ትንሽ ቆዩ። ይኸውልሽ ወዲ ምን መሰለሽ እንዴ ይኸውልሽ ንጹዬ የኔ ቆንጆ ቤቱ በጣም ለምዳችኋል። ከዝምታ የወጣው እኮ እናንተ ስትመጡ ነው። በእናትሽ ልለምንሽ በእናትሽ። በቃ አታስጨንቃት ዳኒ፣ እዚህ እንቆያለን። አሪፍ እንቆያለን። የኔ ቆንጆ ቆይ ላቁርስሽ። እኔ እኮ ዝም ብዬ ነው ላንቺ የምቆረቆረው። ዛሬ ፈታ ማለት ትፈልጋላችሁ? ይሄማ ምን ጥርጥር አለ? ምን ሆነ ነው ዛሬ እንደዚህ አጣል? ምን እሺ ቤንጃሚን ዘመጣን? ይሄን ቀለበት በፍጥነት ሽጡት። እንዴ ጌታ መጣ። ትልቁ ወንድሜ ለፍቅረኛው ፕሮሚስ ሊያደርግላት ያለው ቀለበት ነው። እና የወንድምህን አቡ ዲያስፖራው ሌላ ይገዛል። የመጣልን እድል አታበላሽው እንጂ አተ ደነዝ የሰው ትዳር ልበጠብን ነው። ናቲ በኔት ምንም ነገር አያገባችሁ። በማያገባ አትግባ። ካልፈለጋችሁ ይቀራል። ችግር የለውም። ይመጣ እንጂ የሚመለስ ነገር የለም። ምን ፈዘተኛ ለእንቁ ሰው እንጂ አቤሉ ግሮሰሪ ጠብቀና ዳኒ የምን ሽጉጥ ነው? ምን ነው ፈራሽ እንዴ? ሽጉጥ እኮ ነው። ቆይ አንተ ከየት አመጣኸው? ነፍሱን ይማረውና ያባቴ ነበር። ዳኒ አትዋሽ። ውሸት ይኸውልሽ ነማር አባቴ ታማኝ እንደሆነ ውሸትን እንድጠየፍ በቤተሰቤ ክብር እንዳልደራደር አድርጎ ነው ያሳደገኝ። እንኳን ለዋሽሽ ውሸት በጣም ነው የምጠላው። ውሸት እኮ የሰይጣን ጭፍራ ነው። ቢሆንም ዳኒ ሽጉጥ እኮ መፍትሄ ሊሆን አይችልም። መግደልም መሞትም እኮ ዋጋ ያስከፍላል። አይዞሽ አትፍሪ። እኔ አጋጣሚ እዚህ መሳቢያው ስላገኘሁት ነው። ግን ደግሞ አንዳንዴ አስፈላጊ የሚሆንበትም ጊዜ አለ።
አረ ተው ግን ልብ ግዛቤል ተው ግን እንዴ ዛሬው በዚህ ባህሪ አዲሷ እንግዳችን ካልሄድኩም ብላ በስንት ልመና ነው እኮ ያስቀረዋት። ቆይ ምን አለበት እስከሚሄዱ እንኳን ብትታገስ። እኔ ማር ልጠግብሽ አልቻልኩም። አንቺ ልዩ ሴት ነሽ። አንቺ እኔና እኔ ብቻ ነሽ። የኔ ፍቅር ልጠግብሽ አልቻልኩም። ላጣሽ አልፈልግም። ቀና በይ የኔ ፍቅር። ምን ልታደርግ ነው? ማስታወሻ ፎቶ ነው። እንዴ ራቆታችን ያንቺ ገና ማለት ገና ደግሞ ያንቺ ንጹህ አስጨነቅሽኝ እኮ በተደጋጋሚ ጊዜ ስደውልሽ ስልክ አታነሺም። ዶርምም መጣሁ ልታናግሪኝ ፈቃደኛ አይደለሽ። ንጹህ ያጠፋሁት ነገር አለ ንገሪኝ። አቤል እናቴ በጣም ታማለች። ትምህርቴን አቋርጠው ነው። ስለዚህ በዚህ ሁኔታ ውስጥ ስለ እናት ስላንተ ማሰብ አልችልም። ንጹህ እያልሽ ያለሽው ነገር ታውቆሻል? አልገባኝም። አቤል በጣም ወዳለሁ፣ ግን ደግሞ እንደምንም ብዬ እናቴን ማሳከም አለብኝ። ፈጣሪ ፈቅዶ እናቴ ገዳመችልኝ። ድጋሚ እንገናኝና ንጹህ ምንድን ነው የምታወሪው? እድል ዕጣ ፈንታዬ እንዲሆን ብሎ ከሥጋ የጣለሽ ከአጥንቴ ነጥሎ የፈዘዘው ዓይኔ ፍቅር ናፈቀው ደስታ የሚመስል እንባ ተናነቀው። የፈዘዘው ዓይኔ ፍቅር ናፈቀው ደስታ የሚመስል እንባ ተናነቀው። እሺ ምን ልታደርግ መጣ? ቆይ ለምን አትተወኝም? አሁን የመጨረሻ ውሳኔሽን አሳውቂ። ቆይ ምን ያክል ስቃይ ውስጥ እንዳለው አይታየም? ቆይሽ ንገረኝ፣ ምን አድርጌ ነው የምትለኝ? እኔ አሁንም አፈቅርሻለሁ። እኔ ደግሞ አሁን አንተ ጋር መሆን አንችልም። አውቃለሁ ጎድቻለሁ፣ ግን ደግሞ ድጋሚ ወንድምህን መጉዳት አልፈልግም። እሺ ሌላ ምርጫ ልስጥሽ። ለአንድ ጊዜ ልክ እንደ ድሮአችን
ፍቅር እንድንሰራ እፈልጋለሁ። ያለበለዚያ ግን ታስታውሻለሽ ያን የተነሳ ነው ፎቶ እንዴ ንጹህ ያንቺ ነሽ እንዴ? እስካሁን አልተኛሽ? አዎ እንቅልፍ እምቢ አለኝና ሻወር እኮ ለቅለቅ ብዬ ነው። እንደዛ ከሆነ ታዲያ አብረን የሚቀልም አናምሽ? አይ አሁንማ ቀለል ብሎኛል፣ እተኛለሁ። እሺ ደህና ደሪ። ደህና ደሪ። ወይ የኔ ማር ነቃሽ እንዴ? በቃ ልሂድ። እንደዚህ ዘንጦ ወዴት ነው የምትሄደው? ዛሬ የሪል ስቴቱን ጉዳይ መጨረስ አለብኝ። ያው ከሰርጋችን በኋላ የግላችን ቤት ያስፈልገናል አይደል? ደግሞ ማታ ዘንጠሽ ጠብቅኝ እሺ? ዛሬ ውጪ ነው እራት የምንበላው። እሺ ቻው። በቃ የኔ ማር መልካም ቀን። በሉ እንግዲህ መሄድ ነው። ወዴት? ነገ ወደ ሐዋሳ እንሄዳለን። ዛሬ ደግሞ ፕሮሚስ ላደርግላት ስላሰብኩ ለማታ አሁን ሄጄ ሆቴል ሪዘርቭ ማስደረጋለን። ኧረ እባክህ ውይ በጣም ደስ የሚል ሀሳብ ነው። እኔ የምልህ በቃ እግረ መንገድህን ትሸኘኛለህ። ወዴት ልትሄጂ ነው? አንድ የምሄድበት ቦታ አለ። በሺ ቶሎ ቢያፍጥኙ። ጎረምሳው ሰምተዋል አይደል? ልጅቷ ብቻዋን ናት። ቤት ውስጥ ደግሞ ማንም የለም። እኔና ዳኒ ልወጣ ነው። ስለዚህ ቤቱን ጠብቅሽ። እሺ በደንብ ጠብቃታቸው። ልክ እንደ ድሮ ቆንጆ ነሽ። ዛሬም ሰውነትሽ ያሳሳል። ዛሬ አሪፍ ቀን እናሳልፋለን። ሚስጥራችን ዳግም የማይመለስበት ቀን። አቤል ትጸጸትበታለህ። የምጸጸተው ከአንቺ ጋር ጊዜ ካላሳለፍኩ ብቻ ነው። አቤል እባክህ ተወኝ። መተው የሚለው ቃል ለአንቺ ነው ቀላል የሚሆነው። አልተውሽም። በእናትህ ልለምንህ። አትለምኝኝ። ምርጫው አንቺ ነው። የኔና የአንቺን ታሪክ በፎቶ አስደግፊ ለዳኒ እንዳላሳየው ከፈለግሽ የምልሽን ብቻ አድርጊ። እሺ እሺ። ስለኔና ስላንተ ስለ ፎቶ እሺ እንደማትነግረው ቃል ግባልኝ። ያው ቃሌ እሺ ድጋሚ በህይወቴ እንደማትገባ እሺ እንዴት ላምን እችላለሁ?
እኔ እንደዚህ አይነት አጣብቂኝ ውስጥ መች እገባለሁ ብዬ አሰብኩት። አስበሽዋል? ዳኒ የወንድሙ ፍቅረኛ እንደነበርኩ ቢያውቅ ምን እንደሚፈጠር አስበሽዋል? እኔ ነገር መገፈታች ማሰብ አልችልም። አውቄ ያደረግኩት ነው የሚመስለው። ፈጣሪ የሚቅር አይለኝም። ታውቂያለሽ፣ ከአንቺ ውጭ ማንም ማማክረው ሰው እንደሌለ ታውቂያለሽ። እሺ ምንድን ነው የማደርገው? አላውቅም። ማሬ እንዴ ምን ነው እስካሁን ድረስ ለምን ሳለብሽ ጠበቅሽኝ? የምትቆይ እኮ መስሎኝ ነው። አሁን ገብቼ እቀይራለሁ። እያለቀሽ ነው እንዴ? ኧረ አላለቀስኩም። ምን አላለቀስኩም ትይኛለሽ? ይኸው እያለቀሽ አይደል እንዴ? አይደለም። ምንድን ነው የሆንሽው? ምን መሰለህ፣ እማቃት ጓደኛዬ የቅርብ ጓደኛዬ ነበረች እና ድንገት ደውሎ አረፈች አሉ። አይዞሽ በቃ አታልቅሽ፣ ተረጋጊ። ተነሽ ግቢና ልብስሽን ቀይሪ። እሺ በቃ ወዴት? አይ ትንሽ ስለሞቀኝ ሻወር ሰው በለቅ ብላሽ። እሺ ሄሎ ዮዲ፣ እኔ የምልሽ ለንጹህ የገዛሁላትን የፕሮሚስ ቀለበት አጣሁት። አይተሽዋል እንዴ? ኧረ አላየሁትም። እንዴት አጣኸው? እኔ ምን አውቃለሁኝ? ያስቀመጥኩበት ቦታ አስፈልገው አጣሁት። እንዴት? እስኪ ወይ አቤል ክፍል ፈልገው እስኪ። ወስዶት ይሆን እንዴ?
አትፍጠርብኝ የኔ ጌታ። ምን ሆነህ ነው? ምን አይነቷ ሴት ነሽ ግን? ማለት እኔ የምልሽ የሰው ስጋ ይበላል እንዴ? ይበላል? እስከዛሬ ድረስ ለካ ወንድሜ ሲያቅፎ የነበረውን ገላ ነው አቅፌ ስተኛ ነበር። ለካ ወንድሜ እነዚህ ሁሉ ያበቃሁት እኔው ራሴ ነኝ። ወንድሜን እዚህ ህይወት ውስጥ የከተትኩት ደስታውን፣ እድሉን፣ ሳቁን የቀማሁት ለካ እኔው ራሴ ነኝ። አቤል እኮ እንዲህ የሚሰቃየው ባንቺ የተነሳ ነው። እኔ የተጨመርኩበት ምን ያድርግ ታዲያ ልጅ ዳኒ፣ አንተ እንደምታስበው አይደለም። አስቤበት ያደረግኩት ነገር አይደለም። ሁሉም ነገር መገጣጠም ነው። አቤል ያንተ ወንድም እንደሆነ በፍጹም አላውቅም። ዩኒቨርሲቲ አቋርጬ ስወጣ እኔና አቤል ለመጨረሻ ጊዜ የተለያየ ነው። የዛን ቀን ሙሉ ትኩረቴ እናቴን ላይ ማሳከም ስለነበር አስቤው አላውቅም። እግዚአብሔር ፈቀደና ደግሞ አንተን ሰጠኝ። እናቴ እንዳሳክማት ረዳኝ። ቀስ በቀስ እየወደድኩ መጣሁ፣ አፈቀርኩ። አቤል ያንተ ወንድም እንደሆነ ሳቅ። ከዛ በኋላ ግን ቀንና ሌሊቱ ለእኔ ስቃይ ነበር። የስቃይ ሌሊት ነበር ሳሳልፍ ነበረው። ለእኔ እርግማን ቀን ነበር። ዳኒ ጥላሽ ቤት ገባ እሳት ነው ወይ ደግሞ አሁንም ላምባ የማይሽር ጠባሳ ፍቅሯን አሸክማኝ ትዝታ የዛሬ እጄን በተገማኝ አስታውለው ነበር የፍቅሯ ስቢላ
ያሰርኩበት ክር ሲፈታ መርከሜን አውቀሽ ብቅት ያለሽ በቃ አትተይኝም ጉዴ መሄጃም የለሽ ሁልጊዜ አይደለም አንዳንድ ቀን ማታ ልቤን ያሰርኩበት ክር ሲፈታ መርከሜን አውቀሽ ብቅት ያለሽ በቃ አትተይኝም ጉዴ መሄጃም የለሽ አስቤሽ እንዳይከፋኝ ወድጀሽ ብዙ ለፋው እኔንም ያሳምረኝ ሳቅ ጨዋታ የጠፋው ሐዘን ወርሶት ቤቴን ልቤን አቆሳሰለው መዳረሻው ጠፍቶ መንገድ ላይ የቀረው እረሳዋት ያልኩት ለካ ውሸት ነው አትመጭም ከልቤ ለነፍሴ ያለው ማዘን የማይቀርም መምጣትሽ ማታ ጭር ካለው ቤቴ ካሳየውሽ ቦታ ቦታ